ኦኬ አሁን ጂፒኤስ የሚለን እንግዲህ ደርሰናል ነው የሚለው እንግዲህ ባለፈው እንዳሳየዋችሁ ቪዲዮ ላይ ሐረር ነበርን ሐረር ደስ የሚል ቆይታ ጀጎል ውስጥ ገብተን ቤተሰቦች ከቤት ሄደን ለማየት ለማቀኘት ሞክረናል ጅቦችን አፍልተን ፈሪምቦን ግን ጥሩ ጊዜ አሳልፈናል አሁን ደግሞ ድሬዳዋ ነኝ ያለሁት ከቤተሰቦቼ ጋር ሃርላ ኢን የሚባል ጌስት ሃውስ ነው ልክ እንደ ቤት ነው ሎኬሽናቸውን ልከውልን ነበረ በጣም ቆንጆ ቤት ነው ሪቪዋቸውን አይተን ነበረ ስለዚህ አሁን እንደውለታለን ደርሰናል ልለዋለሁ እንዴት ነው ሰላም ነው እንዴት ናችሁ ሰላም ነው እንዴት ነው ሰላም አዎ ቲቪ ላይ ኦኬ ኦኬ ሄሎ ሰላም ነው ዮቢ አለ ይሄው ደርሻለሁ ጃፒ ነኝ ኦኬ እሺ ወንድሜ ይሄ ዛፉ ምናምን ነገር የፋሚሊ ቤት ይመስላል አይደል የዛ እና አሰፍዬ ጋር ሄድንበት በጣም ደስ ይላል ያለው እንትኑ ራሱ ሄሎ እንዴት ነው ወንድሜ ሰላም ነው አይደል እግዚአብሔር ይመስገን ሁሉ ሰላም አለውልክ እንኳን ደህና መጣችሁ እንኳን ደህና ጠበቅከን ሃርላይን ካልቸራል ጌስት ሃውስ ነው ኦኬ ያው የምሰጠው ሆስፒታላችሁ እስከዛ ላሳያችሁና ከለበላችሁ ሶሪ አራት ክላሶች አሉት ኦኬ አንድ 3 ኪንግ ሳይድ አንድ ትዊን አለ ኦኬ ዳይኒንግ ሳሎናችን አለች እዚህ ጋር ኦኬ ዋው ዋው የእንጨት ነው በጣም ነው የሚያምረው መኖሪያ ቤት ነው የሚመስለው መኖሪያ ቤት አዎ እቤት የገባው ነው የሚመስለኝ ማለት የቤተሰቦቼ ቤት ነው እንደዛ ነው እዛ ሐረር ያለው ኦኬ በጣም ነው የሚያምረው አላማውም እንደዛ ስለሆነ ያው የቤት ፊሊንግ እና በግሩፕ ሆነ በፋሚሊ ላይ መጣ ስዋላ አይደል ኦኬ ለዛ ስለሆነ ፐርፐዙ የሚተሰራው ለእንደዛ ፊሊንግ እንዲሰማችሁ ነው ኦኬ ቴንክ ዩ በጣም እናመሰግናለን ቤታችን እቃችን እንደምታዩት እንዳለ የሎካል እቃዎች ናቸው ከካርፔት ከእንትኑ ኤቭሪቲንግ ከእቃው በሙ ከኤክስፔክት ከእንትኑ ከቲቪ እና ከስፒከሩ በስተቀር ከኤሲ በስተቀር ሌሎቹ እንዳለ ሎካል እቃዎች ናቸው እነዚህ እንትኖች እንዳለ የምታዩቸው እዛ ጋር ያሉት እንዳለ ምንጣፎቹ ከበግ ጸጉር የተሰሩት ከበግ ጸጉር ዋው እና የሰራቸው አይነት ጸጉር ነው እነዚህ ነጫጮቹን የሰራቸው እንዳለ አየካያችሁ በጣም ነው የሚያምረው የበግ ጸጉር ነው ኦኬ አይነ ሱብራ አንድ ግን የሰራቸው እነዚህ ኦኬ እነዛን ደግሞ አካል ጉዳተኞች ናቸው አይነ ሱብራን ባይሆኑም አካል ጉዳተኞች ነው የሰሩት አይነ ሱብሮች ናቸው የሰሩት በጣም ነው የሚያምረው እንጨቱንስ አንድ ማን ነው የሰራው ይሄኛው ኦኬ እዚህ አዲስ አበባ ነው ከአዲስ አበባ ነው ኦኬ ግን የሀገር ውስጥ እንጨት ነው የሀገር ውስጥ ነው አብዛኞቹ ሎካል ናቸው ኤክሰፕት ከቲቪ እና ከስፒከር ይሁን ፋኖሶቹም ከጥቃቅን ከእንትኖች የተሰራ ስለሆነ ኦኬ እነሱም እንትኖች ናቸው በጣም ያምራል በጣም ነው የሚያምረው ሃርላ ኢን ኦኬ ቺኛው ዋናው ሩማችን ናት እሺ ኦኬ ቺ ዋናው ሩማችን ናት በስማ ቤት ነው የሚመስለው በቃ የቤት ስሜት አለው እውነት በጣም ነው ደስ የሚለው ደስ ይላል ዋው በጣም ደስ የሚለው ፋኖሱም በጣም ነው የሚያምረው ፋኖሶቹ ኤሌክትሪካል ቀየረን ነው ታውቁታላችሁ ሃርላይና በእንትን ተነፍታ በናፍታ ነው ብዙ ጊዜ እንትን ኧረ እባክህ በናፍታ ግን እንቻ በእንትን ቀየረናት በኤሌክትሪካል ኦኬ ሞር እዚህ ምስራቁ ላይ ነው ያለው እቺ ነገር የምትጠቀመው ያው ሻወር እና ሽንት ቤት አላት እቺ ራሷ ዋው ገንዳ አለው በጣም ዋና እንትን መስሎነች ማስተሩም ስለሆነች ኦኬ ከዛ ደግሞ አሉ እዚች ጋር ኦኬ ይሄ የኔ ክፍል ነው የሚሆነው አይደለ ይሄ ቺዋን ተመችታኛለች ከእንትኑ ጋር ደግሞ ምንድነው ከገንዳው ጋር በጣም ደስ ይላል በጣም ማለት ተልከለች ኦኬ ዋው ኦሬዲ እሱ ተመቻችቷል እቤት የገባ ነው የመሰለህ አይደል ምርተካ በጣም ነው የሚያምረው እነዚህም ከጋዜጣ የተሰሩ እንትኖች ናቸው እነዚህ እቃዎቹ ከጋዜጣ ናቸው ኧረ እባክህ አያችሁት በጣም ይገርማል ከጋዜጣ ዋው
በጣም ነው የሚያምረው። ያው ከመንገድ ነው የመጣችሁት መስለኝ ከሐረር። ስለዚህ ብዙ አላድክማችሁ ፀሐይም ስለሆነ የመጣችሁት ቡና የተዘጋጀላችሁም ስለሆነ ወደ ቡናው ቡክ ሲደረግ እንዴት ነው የሚደረገው? ቡክ ስታረጉ ነው ደውዬ ነው። ኦኬ ቡኪንግ ዶኩም ላይ አለ። ብዙ ጊዜ የኛ ስልክ ቁጥር አለ። ስልክ ቁጥራችን ላይ የምናስቀምጠው ስልክ ቁጥራችሁን እንሰጣችሁና በዛ ስልክ ደውላችሁ ማግኘት ትችላላችሁ። ኦኬ booking.com ላይ booking.com ላይ ከሱ ካልሆነ ደግሞ ኖርማሊ በስልክ ፈልጋችሁ ብዙ ጊዜ በስልክ ስለሆነ እኛ እንትን ምንለው ስልክ ቁጥራችን ሰጣችሁና እሺ 0901 ላይ 24 26 08 ላይ በመደወል ያንተ ስልክ ማለት ነው። ይሄኛው ስልክ ነው። አንደኛው ደግሞ 0911 73 24 81 ላይ በመደወል ማግኘት ይቻላል። በጣም ጥሩ በጣም ጥሩ። በጣም እናመሰግናለን። አሪፍ ነው ጋይድ ያረከን። ቴንክ ዩ በጣም ጋይሶች ተነሱ፣ ሰዓት ደርሷል። እሺ አሪፍ አለ። እንዴት ነው? ተነሳ፣ በቃ እንነሳ። እሺ ፀሐይ ሊሞቅ ነው። እኔ የት ነው የምንበላው አሁን? ከየት ወዴት ነው የምንሄደው? ከየት ነው የምንጀምረው? ሰላም ነው አባትና እንዴት ነው? እግዚአብሔር ይመስገን። ሰላም ሰላም። የት ነው የምንገባው ማለት? ባጃጅ እንያዝና እንጠይቅና ፉል እንብላ። ፉል ነው አማረኝ እያላችሁ ነበር። ድሬዳዋ ደግሞ ታዋቂ ፉል ነው። ፏረባክ እንትሉሳ ሐላዋ ነው ምናምን የሚባለው እሱማ ቁርስ ላይ አትበለው። ኦኬ ኦኬ። ሀርላ ኤን ሰፈሩን እንዳንረሳው። ግሪክ ካምፕ ግሪክ ካምፕ ግሪክ ካምፕ ሰፈር አለ። ድንች ምናምን ተደርጎ የሆነ የድሬ ምርጥ ምግብ ቁርስ ነው። ኦኬ እንዴት ነው? ሰላም የት ነው ታክሲ የሚያዘው? እዛ ጫፍ ግን አሁን ግን አሪፍ ሆናለች። በጣም ነበር የሚሞቀው። 15 ዓመት ከ16 ዓመት በፊት ነው የመጣችው? አዎ ናረባ ከዚሁ ያደኩ ነው መስለው። ምን ላይ ነው ያዩት? ቲክቶክ ላይ ነው? ምን ላይ ነው ማገር? ቲክቶክ ላይ ይወዳል። ያስፋው መሸሻል ነው። እኮ ጋር እንደዛ በለኝ። የመረን ነው? አዎ ምን ነው አባታችን ነው እና ከዚህ ራ እንዴት ነው አናገኝም? ምን ፈልገህ? ፉል ይሄ ድንች ምናምን ይኖራል። ቆይ እስኪ ፉል ይሄ ድንች ምናምን አድርገው ምን ነው ጋር ያረፈዳችሁ? አረፈድን አይደል? 6 ሰዓት ሊሆን አይደል? ሰዓቱ ሊሆን ነው እኮ። ኦኬ ሰዓት አለው ማለት ነው። ይገርማል። ፉል አይጠፋም።
ፉል ከፈለጋችሁ አይጠፋም። እዚህ ወደ ከቴ አንድ አለች አሪፍ እሷን ጠይቀኝ። ሀር ላይ ይዛችሁ ነው? ይሄ ገዝታውሳል? ቤት አሪፍ በደንብ የለመደችላችሁ አሪፍ ሆኗል። ልዩ በለው ይርጋዱ አለ እንዳይፉል ከዚራ ነው ቤት እናንተና የከበረዳ የሰሩበት እነማ ሙሉ ዓለም ነው የከበረዳ የሰሩበት ፊልም ላይ የበፊት ፊልም ነው። ከበረዳ እነ ሙሉ ዓለም የከበረዳ አሪፍ ከዚራ ምንድነው ለየት የሚያደርገው? ምንድነው ከዚራ ለየት የሚያደርገው ምንድነው? በቃ የጠናው ነው ዛፉ ወይ ሰላም የድሮ ሰፈር ነው። አሁን ይሄ ሲጋር ይሄ ነው የድሮ ስቴሽን ማለት ነው። ስቴሽኑ የመጀመሪያው ስቴሽን በድሬዳዋ ይሄ ነው። የዛሬ 100 ዓመት ማለት ነው። አዎ 100 ዓመት በሚኒሊክ ጊዜ ባቡር ስራ ከአዲስ አበባ ጅቡቲ ድረስ ከምን ደፈር ጅቡቲ ኢትዮጵያ ግን ስፔሊንጉ ግን ትክክል አይደለም። ግን ጅቡቲን የሚጻፉት ወይም ኢትዮጵያን የሚጻፉት አይደለም። ይሄ በሌላ ቋንቋ ነው። አረባከ ከሚን ፊ ፈር ጅቡቲ ኢትዮጵያን ኦኬ ፍራንሰኛ ነው። ጅቡቲን ደግሞ ፈረንሳይ አይደለች እንት ያለችው የቀኝ ገዛች። አዲስ አበባ አትወስደንም እንዴ? ይሄ ነው ባቡሩ። አታይ ከዚራ መውጣት ይቻላል እንዴ? ላይ እዚህ ላይ ነው። ቆይ ድሬ ላይ ነው ቤቴ ሐረር ላይ ዋው ደስ ይላል። ግን ይሄ እንግዲህ የዛሬ 100 ዓመት የነበረ እንትን ነው። ስንት ዓመት አገልግሏል? ይሄኔ ስበዋል። አጼ ምኒልክ ነው ያመጡት። ይገርማል። ታው አይገርም? ግን ሹፌሩ እዛ ጋር ነው የሚሆነው ምናምን። እስቲ ነው ሹፌሩማ ነው። በጣም ነው የሚያምረው። ዋው ድሬዳዋ ግን ሞር ኤክስፔክት ካረግናት በላይ ነች። በጣም ሰፊ ነው፣ አሪፍ ነው። ኮሪደር ልማቶች አሉ። እንደምናያቸው አሪፍ ስራዎች የተሰሩ ነው። በጣም ከንቲባው ራሱ በጣም ነው የሚመቸኝ ሲያወራ። ስራ አንዳንድ ነገሮች ፌደራል ነው አይደለ?
ይሄ ፌዴራል ነው። ልክ እንደ አዲስ አበባ ነው ማለት ነው። ይሄ እና አዲስ አበባ ሲስተማቸው አንድ ነው። ኦኬ። ሌሎቹ ላይክ በክልል ነው የሚተዳደሩት። ስለዚህ እንግዲህ ድሬ ላይ እንግዲህ ባቡሩን አይተናል። ዋናው ይሄ ነው። ከዚራ አካባቢ ነው የሚገኘው። ውሏችን ይቀጥላል። አብረን ደግሞ እንድትቆዩ እንጋብዛችኋለን። አብረን እንቀጥላለን ደግሞ